እዚህ በደቡብ ምዕራብ ኢትዮጵያ የሆነ አንድ ቦታ አለ ቅርደሞዝ የሚባል ተራራ ዲማ ተራራ ላይ ነው። ድሮ በጣም የወርቅና የሀብት መገኛ ነው። በወዲያ በኩል ስትሄዱ ደቡብ ሱዳን ላይ ነው የምትገቡት፣ በወዲህ ኢትዮጵያ ነው። እና ተራራው በጣም ከባድ ተራራ ስለሆነ ቅርደሞዝ ነው የሚባለው። ምክንያቱም አውሮፕላን ታች ነው የሚያርፈው። ትምህርት ቤቱ ያለውና ጤና ጣቢያው ያለው ተራራ ላይ ነው። ደሞዝ ለመውሰድ ይመጣሉ፣ ወስደው በየወሩ ይሄዳሉና አንዳንዱ ሰርች በቃ ደሞዝ ለምን አይቀርም ብሎ ስለሚቶ ተራራው ቅርደሞዝ ነው። በአውሮፕላን ብቻ ነበር መገናኘው። የወርቅ ቦታ ስለነበረ መኪና እንዲሄድ አይፈቅድ ነበር። ወደ አውሮፕላን የሚገባውም ሰው ተፈትሾ ነበር የሚገባው። በኋላ 1966 አብዮቱ ሲፈነዳ አውሮፕላን ተቋረጠ። እነዛ አካባቢ ያሉ ሰዎች አፄ ኃይለ ሥላሴ ይወረዱ፣ መንግስቱ ኃይለማርያም ይምጣ፣ መሬት ላራሹ ታወጅ፣ ምንም የሰሙት ነገር የለም። ከስንት ጊዜ በኋላ አውሮፕላን ሲሄድ ነው ንጉሱ መውረዳቸውን አብዮቱን መቀጣጠሉን ነገር አለሙ መቀየሩን የሰሙት። በዛ ዘመን እንደዛ ነበር። አሁን እኮ የኢራንና የእንትን ላይ ብያየን ያለ እዛ ዘመን ላይ የኛ እሳቤ በዚህ ሆኗል ወይ? ኢንፍራስትራክቸሩ ዲጂታል መሆኑ ብቻ ሳይሆን አይምሮአችን አናሎግ፣ አሰራራችን